ሄሎ ሻኩራ እንዴት ነው ቅዳሜን የመሰሉ ቅዳሜያችንን ይሄው ሞቅ ወደ ናይጄሪያ እየሄድን እየተመለስን ወደ ከሀገራችንም የተሰሩ ሞቅ ያሉ አፍሮቢት ሙዚቃዎችን ዛሬ ለአድማጮቻችን እየጋበዝን እንዲሁም አንዳንድ የመዝናኛ መረጃዎችን እያቀበልን እስካሁን ቆይተናል። አሁንም አለን አድማጮችም በስልክም በኤስኤምኤስም አብሮን እንዳሉ እየገለጹ ነው። አደም ከ24 መሳይ አጌና ከአዲሱ ገበያ፣ አብይ አበራ ከቦሌ ሚካኤል፣ አሸናፊ ኃይሌ ከካራ፣ ቤኪ ከሲኤምሲ፣ ያሬድ ከአራዳ ናቸው። አብረናችሁነን። ሄሎ ሻኩራዎች እንወዳችኋለን፣ እያደመጥን ነው። ቅዳሜያችንን ቅዳሜ ያስመስላችኋል እያሉን ነው። እጅግ በጣም እናመሰግናለን። ለምትሰጡን ሀሳብ አስተያየት ከወዲሁ ከልብ ለማመስገን እንወዳለን። ቲቲ ምናልባት እኔ ብቻ አይደለሁም አስተውለሽዋል አይደለ? ወደዚህም ስንመጣ የመንገድ መዘጋጋት እኛ የሚገርም ከቦሌ እስከ ጣቢያ ድረስ ለመድረስ 1 ሰዓት ነው የፈጀብን። ሌላ ጊዜ ግን ያው የ10 ደቂቃ መንገድ ነበር። መዘጋቱ መረጃም ስለሌለን ይመስለኛል ከአትላስ ምናልባት አድማጮቻችን በዛም መንገድ ይንቀሳቀሱ ከሆነ እንደ መረጃም ከሆነ ከቦሌ መብራቱ ላይ ወደ ኡራኤል መሻገራችን ተዘግቷል መንገድ። ያ ብቻም ሳይሆን አማራጭ መንገድ ብንጠቀም እላለሁ። ምክንያቱም ያኛው አንድ ፊቱን ስለተዘጋ ነው ላይ በጣም ጃም አለና ሌላ አማራጭ መንገድ ቢጠቀሙ አድማጮቻችን ማለት እንፈልጋለን። ለመጠየቅም ሰዎችን ሞክሬ ነበርና ምንድነው ይሄ ኬዙም ስል አንደኛው ከዚህ ከወሎ ሰፈር ወደዚህ ወደ ቦሌ ሚካኤል የሚወስደው መንገድ አንድ ቤተክርስቲያን አለ ጎርጎሪዮስ መንገድ እሱ እንትን ብሎ ተዘግቷልና የሱም ተጽዕኖ አለ ነው። እንግዲህ ከተማዋ በመዋብ ላይ ናት። ያንን ስራ የኮንስትራክሽን ስራ ኢንፍራስትራክቸር እየተሰራ ነው። የዛ ተጽዕኖም ነው። መንገድ አማራጮችን ብንጠቀም ለማለት ነው። በዚሁ ለምን ለቀጠሯችሁ አደርሱም እውነት ለመናገር አደርሱም። ስለዚህ አማራጭ መንገድ እንጠቀም ማለት ነው። ዳና አድማጮቻችን በቀጣይ እስቲ አሲጌና ጸህይወት ማሄላንዶን እናዳምጥ። ቅዳሜያችሁ ከኛ ጋር ቆንጆ እንደሆነ ተስፋ እናደርጋለን። አብራችሁን ሁኑ። እንወዳችኋለን። ኢተጋናቴ አስገደናሾ ማሄላንዶ Sianetta na telaida e somalo si